ታላቁ ሐዋርያ ቅዱስ ጳውሎስ ለውድ ልጁ ለቅዱስ ጢሞቴዎስ እንዲህ ብሎ ጽፎለታል። በዚህ በአንደኛ ጢሞቴዎስ ምዕራፍ 4 ቁጥር 14 ጀምረን ስናነብ በአንተ ያለውን የተሰጠህን የጸጋ ስጦታ ጠብቀው ብሎ ጽፎለታል። የሚገርም ቃል ነው በእውነት። በአንተ ያለውን የጸጋ ስጦታ ጠብቀው። ቅዱስ ጢሞቴዎስ ብዙ የጸጋ ስጦታዎች ነበሩት። የአባትነት ጸጋ ነበረው። በ17 ዓመቱ ፓትርያርክ ሆኖ ነበር። የኤፌሶን ፓትርያርክ የኤፌሶንን ሊቃውንት የመምራት እድል ተሰጥቶት ነበረ። የኤፌሶንን ምዕመናን አባት ሆኖ የመባረክ ስጦታ ተሰጥቶት ነበረ። የአባትነት ስጦታ ተሰጥቶት ነበረ። ሌላው ለልጆቹ የመጸለይ የማማለድ ስጦታ ተሰጥቶት ነበረ። ለልጆቹ የመለመን ማራቸው የማለት ገና በ17 ዓመቱ እኮ ነው። ማራቸው ይቅር በላቸው የማለት ሊቃውንቱን የማስተማር የመምከር ስጦታ ተሰጥቶት ነበረ። ሌላው የመምህርነት ስጦታ ተሰጥቶት ነበረ። የመምህር ዓለምን ዙሮ የማስተማር የሐዋርያነት ስጦታ በ17 ዓመቱ ጀምሮ ተሰጥቶት ነበረ፣ ተሹሞ ነበረ። የሚገርም ነው። ሶስተኛው የልጅነት ስጦታ ነው። ክርስቲያን ነበረ። እናቱ ሌላ ናት፣ አባቱም ሌላ ነው። ያው በኋላ ተመልሰዋል፣ ግን ሌሎች ነበሩ። አይሁዳውያን ነበሩ፣ አይዛብ ነበሩ። ከአይዛብና ከአይሁድ የተወለደ ሰው ነው። ስለዚህ እሱ ይሄ እድል አጋጠመው። የልጅነት ጸጋ የልጅነት እድል አጋጥሞታል። ስለዚህ ይህንን ልጅነት ጠብቀው። ይህንን ልጅነት ግን ጠብቅ። ለምን? ልጅነት ስለሚወሰድ፣ ልጅነት ሊነጠቅ የሚችል ነገር ስለሆነ ጠብቀው። አክብረ ያዘው፣ አክብረ ያዘው። በጾም በጸሎት ያዘው። እየጸለህ እያመሰገርህ ያዘው። አክብረ ልጅነት ግን ጠብቀው። ሌላው አባትነት ግንም ጠብቀው። የተሰጠህን አባትነት ጠብቅ። ለምን? ልትዋረድ ስለምትችል። አባቶች ራሳቸውን ካልጠበቁ ይዋረዳሉ። ቁማርተኞች የሚሆኑ ከሆነ፣ ፖለቲከኞች የሚሆኑ ከሆነ፣ ገንዘብ ወዳጆች የሚሆኑ ከሆነ፣ ሰካራሞች የሚሆኑ ከሆነ፣ ሆዳሞች የሚሆኑ ከሆነ፣ ቅጥረኞች የሚሆኑ ከሆነ፣ ሙሰኞች የሚሆኑ ከሆነ፣ ሌቦች አጭበርባሪዎች የሚሆኑ ከሆነ አባትነታቸው ይወርዳል። ልጆች አይቀበሏቸውም። አባታችን አይሏቸውም። ዘማውያን ከሆኑ፣ ወራዶች ከሆኑ፣ የዘቀጡ ዝቃጮች ከሆኑ ልጆች አይቀበሏቸው። የአሁኑ አባቶች እንዲህ አይነት ናቸው። መልካቸው እንዲህ አይነት ይገርማቸዋል። መልካቸው እንዲህ የሚታመኑ አይደሉም። የመታመን መንፈስ የላቸው። የመታመን እድል የላቸው። የወረዱ ናቸው። ስለዚህ ይሄ እንዳይሆን የተሰጠን የአባትነት የጸጋ ስጦታ በአንተ ዘንድ ያለውን ጠብቅ። መምህርነት ግንም ጠብቅ። አሁን እኮ መምህራን እኮ የሚታመኑ አሉ። በእውነት ልክስክሶች ምንፍቅናን የሚያስተምሩ ገንዘብ ከሰጣቸው ምንፍቅናን ያስተምራሉ። መምህራን ይባሉ ገንዘብ ከተሰጣቸው ብዙዎችን መምህራን አየነ። እናቶ በጋሻውን አየነ። ህዝብ ሰግዶላቸው። እነዚህ ማን ነው የሚባለው? ይሄ አሰግድ ነው ማን ነው የሚባለው? አየናቸው። ጥሩ ሰባኪዎች ናቸው ተብለው ቤተክርስቲያን አምናቸው ቤተክርስቲያን ላይ አስቀምጣቸው ይወክላቸው አዋረዷት። ቤተክርስቲያንን ምዕመናንን ከፋፍለው እየሄዱ ነው። እነዚህ ፓስተሮች ምናምኖች የምንላቸው ሸቃጮች እኮ ቤተክርስቲያን ውስጥ የኖሩ ያደጉ ሌቦች፣ ወንበዴዎች ናቸው በእውነት። ስለዚህ ይህንን ጠብቀው። መምህርነት ግን ጠብቅ። አክብረው አለው። አክብረ ያዘው አለው። እንደነ ኤልያስ እንደነ ዮሐንስ መጥመቀ መለኮት ሆን። እንድነሱ መምህር ወመገስጽ ዘያደሉ ለገጽ ሳያዳላ የሰውን ፊት ይሄ ባለስልጣን ነው፣ ይሄ ትንሽ ነው፣ ይሄ ትልቅ ነው፣ ይሄ ሹም ነው፣ ይሄ ሽር ነው፣ ይሄ ድሃ ነው፣ ይሄ ሀብታም ነው ሳትል ሁሉንም በአንድ አይን ምከር፣ አስተምር፣ ስለ እውነት ተናገራለሁ። ስለ እውነት ተናገር። ይሄንን ካደረግ ለአንተና ለትምህርት አንተንም የሚሰሙንም ትጠቅማለህ። ማደግ በነገር ሁሉ እንዲገለጥ ይሄን አስብ። ማደግህ ስታድግ፣ አንተ ስታድግ በነገር ሁሉ እድገት ይገለጥ። በትዕግስት እድገት ይገለጥ። በትህትና እድገት ይገለጥ። በፍቅር እድገት ይገለጥ። ሰውን ፈጽመ በመውደድ እንደ ራስ ሰውን በመውደድ እድገት ይገለጥ። ለራስህን እንደምታገለግለው ሌሎችን ለማገልገል እየተጋህ እድገት ይገለጥ። በጾም በእውነት በመጾም
ስለ እውነት በመጾም እድገት ይገለጥ። በማስመሰል አትጹም፣ ለማስመሰል አትጸልይ። በዚህ ሁሉ እድገት ይገለጥ፣ ስለ እውነት እድገት ይገለጥ አለው። አንድ ወቅት ቅዱስ ጢሞቴዎስ ሲያስተምር ልጆቹን ሲያስተምር እሱ ሲያስተምራቸው ብሎ ማታ ደግሞ አሕዛብ በጨለማ ይመጡና አንዳንዱን በገንዘብ ገዝተው ይወስዱበታል፣ አንዳንዱን በግድ አስገድደው ወስደው ያሳምኑበታል፣ ቢጽ ሐሳውያንና አሕዛብ። ስለዚህ አላስተምርም፣ እኔ በገድል ተወስኜ በበዓት ተወስኜ እየተጋደልኩ ብኖር እግዚአብሔር ይምረኛል። ይሄ ትምህርቱ ማስተማሩ ይቅርብ፣ በቃ ምእመናን አይናቸው ፈዞ ጆሮአቸው ደንዝዞ ሊሰሙኝ አልቻሉም። ደግሞ አንማርም እኛ ተቸግረናል አሉት። ምእመናን መከራው ሲበዛባቸው እኮ እንዲህ ይሆናሉ። በእውነት መከራው ሲበዛባቸው፣ ችግሩ ሲበዛባቸው፣ የኑሮ ውድነት ሲበዛባቸው ሲሰቀቁ እንዲህ ይሆናሉ። አንማርም አሉት። አንማርም ባሉት ጊዜ ቅዱስ ጢሞቴዎስ አላስተምርም እኔም በቃ ቁጭ አለ። በዚህ ጊዜ ቅዱስ ጳውሎስ አንተ አስተምር፣ ዝም ብለህ እየተቸገርክም ቢሆን አስተምር፣ እየተቸገርክ እየተሰደብክ እየተናቅክ ቢሆን እየተገፋህም ቢሆን አስተምር። ማስተማርና ብሕትውና ይለያያል፣ ክብራቸው ይለያያል። በእውነት ያስተማሩ መምህራን እውነተኛውን ዓለም ይወርሳሉ። አካላዊ ቃል እውነተኛውን ዓለም ያወርሳቸዋል፣ እውነተኛውን መንግስት ያወርሳል። ትክክለኛ መምህራን ሲሆን ትክክለኛ ደቀ መዛሙርትም ትክክለኛ ምእመናንም ከመምህራኖቻቸው ጋር መንግስተ ሰማይን ይወርሳሉ። ዋናው መስማት ነው። የመምህራን አንደበት መስማት፣ የመምህራን ቃል መስማት፣ በተግባር መኖር አለመሸነፍ፣ ይህን ማድረግ እንጂ መምህራኑ ያስተማሯቸው የሚለያይ ዓለም ይወርሳሉ ማለት አይደለም። ስለዚህ ምእመናንም ትልቅ ክብር ነው ያላቸው ሲመጸውቱ፣ አስራቱን የመምህራኑን ቃል ሰምተው ሲመጸውቱ፣ አስራቱን በኩራትን ሲያወጡ፣ ቤተክርስቲያን ሲሰሩ፣ ሲያንጹ፣ ስጋውን ደሙን ሲቀበሉ፣ ንስሐ ሲገቡ ዘላለማዊቱን ዓለም መምህራኑ የወረሷትን ዘላለማዊቷን ዓለም እነሱም ይወርሳሉ።